ነፍጠኛ በመባል የሚከፋው አንድ አማራ ታመጣም ያናዳቸዋል። የፈለገ ነፍጠኛ ስም ብትሰጡን ዊ ላቭ ኢት እምኮራበት እንጂ የሚያሳፍር ማንነት የለኝም። አማራ ሆኜ የሚያሳፍር ታሪክ ኢትዮጵያ ውስጥ የለኝም፣ ወደፊትም አይኖረኝም። አገው ነኝ። አገው 4 ነጥብ አገው ነው። የአማራ ምናልባት ጉርብትና አለ እሴ የማንነታችንን ማንም ሊወስደው አይችልም። ማንም አትበሳጭ። አገው በግድ አማራ ነው አትለኝ። ካልፈለኩ ባናት ተተከለ አይደለሁም ልልህ እችላለሁ። አይደለሁም እላለሁ። ምን ታመጣ? በግድ አማራው ልትለኝ ነው? ና ስፈልግ አይደለሁም። ገብቶሃል? አለመፈጠሬ ይቆጨኛል ከኦሮሞ እማቤቴ ይመስክር። አለመፈጠሬ ከኦሮሞ ይቆጨኛል። ዳይመንድ የሆነ ህዝብ። ስለዚህ ፋኖ እኔ አለመኖሬ ምን ያህል ዳሜጅ እንደሆናቸው አይታችኋል። ዳሜጅ ማንም መጥቶ ፉን የሚልብህ የሆነ ማኛ ስለሌለ ነው። አሁን እስኪ እንጣ ፋኖ 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 ኧረ ፋኖ 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 ጫማ ጥሎ ፈረጠጠ። ፋኖ ፋኖ ኧረ ጫማህን ውሰድ። እየሮጥክ ነው ገና መከላከያ ሲገባ እየየ እያልክ ነው። ያቀረርታ ሁሉ ያመሸለል ሁሉ ዛሬ ትገባና እግሬ አውጭኝ ጀመረ። ፋኖ ጨብጤ አማራው ተራራው እያልክ ስታቅራራ የማይደርስ መስሎ ምን ጉዳይ ነው የምትዋጋው? ማለት ምን ተነክቶ? አዎ የትግራይ እርቅ አሳብዷቸዋል። ጠላት አድርገህ ትግራይና ኦሮሞን ፈርጀ አይሆንልህ። እኔ ማኛው እያለው አይሆንም። ኮምፕሊት የአዞ እንባ የሚያነባ ፖለቲካ ያለው አማራ ምንም ያልተሰጠው ክልል ብትላለው፣ አስተዳደር ብትላለው፣ ወልቃይትን ብትል ተመልሶለታል። እያንዳንዱ ነገር ብትል አማራ ያልሞላለት ነገር የለም። ግን ከማልቀስ ወደ ኋላ የማይል የሌባ ጥርቅም ያለው ፖለቲካ አማራ ምንም የጎደለ ለምን ሀገር ኦሮሞ መራ? ኦሮሞማ ለምን መራ? ግጥም አድርጎ ይመራል። ኦሮሞማ ኢትዮጵያ የተማሩ ናቸው፣ ዶክተሮች ናቸው፣ ፕሮፌሰሮች ናቸው፣ ኢንጂነሮች ናቸው። የኦሮሞ ልጆች ለምንድን ነው የማይመሩት? ለሀገር መምራት ክራይቴሪያ ካልከኝ የኦሮሞ ልጆች ክራይቴሪያውን ይዘው ያልመጡ ማን ናቸው? በሙሉ የተማሩ ናቸው። በሙሉ ነው ማውራት። እንዴት ነው መምራት የማይችሉ? መልስ የለ። ቅናት ስላለብህ ለምን ይመስላል? ምቀኝነት ስላለ። አዳነች አበቤ ለምን መራሽ ብሎ የኦሮሞ ልጅ በቅናት ሲቃጠል አይተዋት አታውቅም። ደመቀ መኮንን ለምን መራ ብሎ በቅናት የሚቃጠል አማራ ግን ሚሊዮን አመጣልሃል። ይሄ ልሙጥ አረንጓዴ ቢጫ ቀይ ባንዲራ ሊይዝ ባለ ኮከብን የብሔር ብሔረሰቦች እኩልነት ያለበትን ብቻ ነው ሌላ የምታገኙት። ነበር እኔ ቤት አታገኙትም። ባዶ ልሙጥ ባንዲራ የሚባል እኔ ቤት አታገኙት። ቄሶች ሲያስተምሩበት አይቻል። ቢጫው ኦርቶዶክስ ማለት ነው፣ ተዋህዶ ማለት ነው እያሉ እያስተማሩበት ነው። እኔ ተዋህዶ ልጅ ነኝ። ኢትዮጵያ ሙስሊሙም ተዋህዶውም ዋቄ ፈታውም ካቶሊኩም ፕሮቴስታንቱ እንዲሁም ሌላው አብሮ የሚኖርባት ሀገር እንጂ ባንዲራ ላይ የኦርቶዶክስ ነው ብለህ የምትቀበጣጥር አስተማሪ እያለ አልፈልገው። የኩል ተራቢ ማድረግ ያለብህ ወደፊት የአፄ ምኒልክ ሐውልት ፒያሳ ያለውን አንስተህ ሙዚየም ውስጥ ነው ማስገባት ያለብህ። ማየት የፈለገ ቤተ መንግስት ሄዶ ማየት ይችላል። ምኒልክ አብሮ ፎቶ መነሳት ይችላል። አንሳው እኮ ነው። እኔ ለምኒልክ አልሞትም። ተዘግዝቆ ይድብም ይበል አስገ እግሩን ይብላ። ለምኒልክ ብለህ አትሙት። ምን አገባ? ነበርክ እንዴ በዛ ዘመን? ያረገልህ ነገር አለ? ጅቡቲን የሸጠልህ እሱ አይደል? ኤርትራን የሸጠው እሱ አይደል? ጭቆና አልነበር? ዲሞክራሲ ነበር በምኒልክ ዘመን? ተጨቁኖ አይደል የኢትዮጵያ ሕዝብ የኖረው? አንድ ኢትዮጵያዊ መብት ነበረው? ምኒልክን የማይወድ ኢትዮጵያ መኖር ይችል ነበር? ምኒልክን የተቃወመ መኖር ይችል ነበር? ጭሰኛ ተብሎ አልነበር እንዴ ገበሬው በሙሉ የሰራውን ነገር በሙሉ ለምኒልክና ግራዝማች ቀኛዝማች ለምትለው ሲገብር የኖረው? የአፄዎቹ ዘመን የርግማን ዘመን ነው የነበረው። ኢትዮጵያ የርግማን በሌሎቹ ዓለም በጣም ዲፕሎማሲ የሌሎቹ የሚያሸረግዱ ኢትዮጵያውያኖችን የገደሉ ናቸው አፄዎቹ በሙሉ። በላይ ዘለቀ ለሀገር ታግሎ አፄ ኃይለ ሥላሴ ፈርጥጦ በላይ ዘለቀን የገደለው ኃይለ ሥላሴ አንቆ የገደለው የታገለውን እንቁ ልጅ የገደለው ኃይለ ሥላሴ ይባላል። ለኃይለ ሥላሴ የምታሸረግዱ እከካል። ኃይለ ሥላሴ ገዳይ ነበር፣ ጨፍጫፊ ነበር። እንኳን እሱ አይደለም ቅንድብህ ግጥም ከሆነ ኃይለ ሥላሴ ገል ነበር። ይዶን ሀብቱ በእኔ ባህል ቅንድብህ ገጠም አይደል እንደፋል። ሌላ አንጃ ጋንጀ የወሎ ህዝብ ተርቦ ኃይለ ሥላሴ ለውሻው ኬክ ከፈነሳ አስመጥቶ ሲቆርስ ነበር።
የወሎ ህዝብ ሙሉ ተርቦ አጼዎቹ መድኃኔ ዓለም በሲኦል ነው አጼ የተባለ ቆሻሾች ናቸው። ኢትዮጵያን አላስከበሯት፣ ጨርሶ አላስከበሯት። ኦሮሞ መሬቴን 10 ዓመት ቢመራ ኦሮሚያ ክልል ዱባይ ትሆናለች። ምክንያቱም በምን ማረሱ ጀምሮ በትራክተር ማረስ ጀምሮ ለትግራዮችም ትራክተር ሰጥቷቸው የአማራ ሲሰጠው ብሩ በሉት ቆርጠሙ ሆዳ ወደፊት እኔ የሚያስደነግጠኝ ኦሮሚያ ክልል ፓስፖርት ተጠይቀ የምትገባ ይመስለኛል ሳስበው። በዚህ አካሄዳቸው፣ በዚህ ቴክኖሎጂ አካሄዳቸው ኦሮሚያ ክልል መታወቂያ ሳይሆን ፓስፖርት ይዘን የምትገባበት ነው የሚመስለኝ። ቤት አልፈ ነው አዲስ አበባ ላይ መጥተህ አዲስ አበባ ያማራ ነው የምትለው። ቤት በኩል መጥተህ ቤት በኩል ዘለ መጥተህ ቤት በኩል በፕሌን ያስገባት አዲስ አበባ ቤት በኩል ወጥተህ ነው ቤት በኩል ገብተህ ነው። አዲስ አበባ የኦሮሞ ናት፣ ግን የኢትዮጵያ ዋና ከተማ ናት። ቤት በኩል አልፈ መጥተህ አዲስ አበባ ያማራው አጼ ምኒልክ ቆረቆራት አይደል የምትለኝ? የስ የነበረች ሀገርን ነው የነበረች ከተማን ነው የቆረቆራት። ያልነበረ ይቆረቆራል እንዴ? አዲስ አበባ የኦሮሞ ናት፣ ግን እግዚአብሔር ይስጣችሁ የአዲስ አበባን የአፍሪካ መዲና ናት ብላ አብይ እያንዳንዷን ስቴፕ ከ14 ዓመቱ ጀምሮ እስከ 40 ምናምን ዓመቱ በውትድርና በፖለቲካ በቴክኖሎጂ የቆየ ሰው ነው። ለብቻው ብዙ ነገር መስራት ይችላል። ቲንክ በፖለቲካ ከ14 ዓመት እስከ 40 ምናምን ዓመቱ ጊቭ ኦር ቴክ 30 ዓመት የፖለቲካ ኤክስፒሪየንስ ያለው ዶክተር አብይ ይባላል። 30 years በ30 ዓመት ያለው የፖለቲካ እውቀት ራሱ ጠቅላይ ሚኒስትር እንደሚሆን ሲሪየስሊ አስቦበት የሆነ ሰው do you think you're gonna lose it? ስለማታስቡ ይሄ ችግሩ አስተሳሰቡ የደከመ ሰው ሌላውን ይንቃል። ያው ቁጭ ብለህ ይቅር በለኝ ነው ማለት ያለበት። ጀለስ በቃ ትችላለህ ብለህ ጸጥ ማለት ነው። ዶክተር አብይ የ30 ዓመት በላይ በፖለቲካ የቆየ በቴክኖሎጂ ብትለው ኢንሳን የመሰረተ ቁርጥምጥም አድርጎ የኢትዮጵያን ፖለቲካ የበላን ሰውዬ ምንም አይችልም ብለህ ስትል ራስህን ነው እየጎዳ ያለው፣ ራስህን ነው የምታጃጅለው። የሚበልጠው ሰው አምጣ ስትባል መልስ የለህ። ብሪንግ ዋን ስትባል ከሱ ወደ እንጂ ችግር የለውም ትላለህ። ዳት ዲፍረንስ አም ታውቅን ባው ስትበልጥ ስትችል ጠላቶች ከስሮ ነው ይላሉ። እቺ ነገር እናት ሞድ እንኳንም ማርክሽው እናቱ ለምን መሰለሽ? በሌላ ዘመን ቢሆን አልኳት፣ ፌስቡክ ላይ ነው ያወራሁት። በኢቭን ህዋትም ሆነ በደርግ ዘመን ቢሆን አልኳት፣ እንደዚህ ነው ያልኳት። በደርግ ዘመን ቢሆን አንቺም በጥይት ደርግ ገሎ ከእናትሽ 50 ብር የጥይት ማብረጃ ይቀበል ነበር። በኃይለ ሥላሴ ቢሆን ልክ እንደነ በላይ ዘለቀ አንጠልጥሎ ይገልሽ ነበር። በአፄ ምኒልክ ቢሆን ጡትሽን ቆርጠው ነበር። በአዲሱ ዘመን ግን እንደዛ ሆነሽ ኢትዮጵያ ላይ እንደፈለግሽ ፉን ማለት ትችላለሽ እያልኳት ነው። ታች ኢትዮጵያ ገባ ገደናለሁ ብዬ ግንባሬ ላድርግ ቢሆን የስ ኢት ሜክ ሴንስ። ኢትዮጵያ ላይ የኖርሽ ኢትዮጵያ ላይ እንደዛ ፈታ ብለሽ ከሆንሽ ኢትዮጵያ ላይ መብት እየተሰጠ ነው ማለት ነው። 4 ነጥብ መብት ተሰጥቶሻል። ይህን የሰጠሽ ደግሞ አቢቹ ይባላል። እንኳን ወልቃይትን ለመውሰድ ወልቃይት በአይን ያፍጥ ነበር። እኛ በጉልበታችን ነው የወሰድነው ብለህ ከምታናፋ ቆም ብላስ እስከ ደብረ ብርሃን ቀና ብሎ ያየ አማራ የለ። ቀና ብሎ ሙሉ ደርምሶ መጥቶ ነበር። መከላከያ መጥቶ ነው እየደረመሰ ሄዶ ወልቃይትን ጭምር ያሰጠ መከላከያ ነው። ቃል ለምድር ለሰማይ አሁንም ቢሆን በጸባይ ይሻላል ምል እውነቱን ነው። በጸባይ የወልቃይት ጉዳይ በጸባይ ይሻላል ምላችሁ ከምሬ ነው። መንግስት በዚህ ጉዳይ ጣልቃ አልገባም ካለ አጋውንቲ ተጋሩ ወልቃይትን ይወስደዋል 100%። በጉልበት ከተባለ እኔ በፈለግከው አስይዘው ወልቃይትን ተጋሩ ይወስዱታል። በጉልበት ከሆነ መንግስት ጣልቃ አትግባብን ነው የሚሉት። አቀጥሉ ለስጋ ሰከንድ አይፈጅባችሁ። ይህን ነው የምነግርህ። የባዶ ጉራችሁን ተው፣ ባዶ ድንፋታ ተው፣ አይጠቅመውም። አሁን ይሄንን እውነቱን ነው ሞጣ እንሽላሊት ብሎታል። እስክንድር ነጋ አሁን አማራን ያድናል ብለህ ጦር ግንባር ምናምን ብለህ ስም ትሰይማለህ። ማፈሪያውላ የራሱን ህይወት እንኳን አላዳን። ዱቄት ወለጋ ላይ ለምን በአሁኑ ሰዓት አማራ ይገደላል? ፋኖ በዛ በኩል እየመጣ ነበር የሚገለው እና ከሚሴ ላይ ኦሮሞ ልጆችን ለማስጨረስ ይሄ ነበር ፖለቲካው እንጂ ኦሮሞ ልጅ እየገደለ ፋኖ በዛ በኩል ገብቶ በወለጋ በኩል ገብቶ ይጨርስና
ኦነግ ገደለ ይልሃል። ኦነግ ሸኔ